السلام عليكم ورحمة الله وبركاته. ሰላምታውን እንደተቀበላችሁ ሙሉ ተስፋ አለኝ። ግቡ ቡና ላስፈላላችሁ። አያስፈልግም እንዴ? እሺ ምግብ ሁሉ ላምጣ? ወላሂ ምንም አልፈልግም። እንዴ በልታችኋል? አዎ። እሺ ምን ተበላ? ዶናት። ይሄማ እኮ ምግብ አይደለም። እኔ እኮ ምግብ ላምጣ ነው ያልኩት። ወላሂ በቃኝ። ለማንኛውም ዛሬ እጅግ በጣም አስፈላጊ በሆነ ርዕስ ነው የተገናኘ ነው። ዛሬ አርሰናል ማሊያ ለብሻለሁ። ለምን እንደሆነ ብቻ አሳውቃችኋለሁ። ባሌ የአርሰናል ደጋፊ ካልሆነ ማይቅም ከሆነ አላገባው። ግርጣት ጫት የማይቅም ከሆነ አላገባው። ያው ካሁኑኑ አውቀህ ጀምር እሺ። አሁን ማለት ነው ጫት የሚያስለምደኝ ሰው ብቻ ነው የምፈልገው። እባካችሁ እስቲ በጫት ዲግሪ ያላችሁ ሰዎች ካላችሁ በዚህ ስልክ ቁጥር እኔ ያለው ልበሉኝና አንድ ሐሙስ ዕለት እንቃም። ይሄንን እንደው ወላሂ እንደው ለእናት ካልተናገርኩኝ እኔ ጫት አስለን ለምንድን ነው አሁን ጫት ፍየል የምትበለው ቅጠል እኮ ነው። ወይኔ ስቃያችን። አይዞሽ ገለቴ አይዞሽ በቃ እኔ የምልሽ ወጡ ደርሷል። እንጀራ ብቻ ይዘሽ ነይ እሺ። ከዛ ስትመለሽ እንዴት ነው ግን እስቲ ሁለት ጎረምሳ አሁን ቤት ውስጥ ምን ይሰራል? ሁለቴን እኮ ነው መላችሁ። ተሳስታችሁ አሁን ብታዟት። ሚስቴን ሰርጋችንን በሱና እናርገው ብለሃት ምህሯን በሲዋክ ስትስማማ እሺ لقد أشرقت الشمس لهذا اليوم. ይሄ ያስጠጣል። لقد أشرقت الشمس اليوم. እጅግ በጣም በሚያስገርማችሁ ነገር ደግሞ ፍቅር እውር ነው ይባላል። በዚህ ነገር ላይ ብዙዎቻችን አናምንም፣ ግን ዛሬ መኑ ስሜታዊ ላለመሆን ሞክራለሁ። አስተግፍሩላህ ላዚም ሩኪ ይመችሽ። አዋ እንጨምጨም በደንብ ከሰጣችሁኝ ወዲባይ ወደባይ አይና ላይ የሚሷም መሳይ ወደባይ አይና ላይ የሚሷም መሳይ። እመኑ እንግዲህ እነዚህ ሁለቱ አባወራዎች ባልና ሚስት አይደሉም ብላችሁ ካሰባችሁ ተሳስታችኋል። ናቸው። እኔ በውሸት ናቸው አይደለም ናቸው። ማን ያለው በደንብ አላህን የሚፈራ ያው ዱንያን ቢኖረው አይጠላም። ሰላም። ዛሬ ከማን ጋር ነኝ? አሚራ። እሺ አሚራ፣ እኔ ብዙ ጊዜ የምጠይቀው ስለ ትዳር ነውና አሚራ የወደፊት ትዳር አጋርሽ ምን አይነት ወንድ ቢሆን ትመኛለሽ? አላህ እስካሁን አስቤ አላውቅም። አሚራ ቆይ መዳፈር አይሆንብኝና እንዴት እስካሁን አላሰብሽም? ዋረቴ ትንሽ ነገሮቹ እንዴት አላሰብሽም እስካሁን? ምን አገባ ሰውየው እንደፈለገ ይሁን። ወጣት ኢማን ያለው በደንብ አላህን የሚፈራ ያው ዱንያን ቢኖረው አይጠላም። የተማረ ቢሆን ደግሞ አሪፍ ነው። ማሻአላህ አላህ ይስጥሽ። አመሰግናለሁ። ወጣቱ መታሰብ አለበት የምር በዚህ እድሜ ማለቴ ያው እድሜ ብቻ እንትን አይልም እኮ አውቃለሁ፣ ግን መታሰብ አለበት። እንዲህ ትንሽ ሰውነታችን ገዘፍ ካለ እድሜያችን ራሱ ትንሽ መታሰብ አለበት። ሴቶች እህቶቻችንም ማየት ትችላላችሁ። መልኩን በደንብ አድርጋችሁ እዩ። ከሱ ጋር ቁጭ ብላችሁ ሌላ መመኘት ነው አንዴ የሚባል ነገር አያስፈልግም። خلاص አንዴ መርጣችሁ አግቡ። ስታገቡ የመጀመሪያማ እንዲህ አፈር መሆንን ባቅኖሩ ምናምን አፈር መሆኑን እያወቅሽ በጣም ነው ማለት ነው እንጂ አንዴ አፈር ከተኮነ በኋላ አይደለም እንትን የሚባለው ማለት ነው። ስለዚህ በደንብ ነገሮችን ማጣራት ነገሮችን ማወቅ በጊዜ ነው። አንዴ ከተገባበት እሱ እኮ እንደዚህ አልመሰለኝም እኔ በጣም እንትን መስሎኝ ነበርላ። ስለ ውበት ጉዳይ ሲነሳ እስቲ በደንብ አድርጋችሁ ስሙኝ። አንዳንድ ሰዎች ምን ይላሉ? ቆንጆዋን መርጣችሁ አግቡ ምናምን የምትሉ ከሆነ እንዴት ነው የሚል ሐሳብ ይነሳል። ሁሉም ሰው እኮ አላህ Subhanahu Wa Ta'ala ማች የሚያደርገው ሰው ፈጥሮለታል። በእርግጠኝነት ያው ብዙም ጊዜ እንደምናውቀው ቆንጆ ሴትን የሚያገባ መልከ ጥፉ ወንድ ነው ብዙን ጊዜ ማለት ነው። ልክ እንደዚያ ደግሞ በተቃራኒ ነው ብዙን ጊዜ ነው ያልኳችሁ። ብዙን ጊዜ ወንድም እንደዚያ ነው። ቆንጆ ሲሆን መልከ ጥፉ ሴቶች ያጋጥሙታል ብዙን ጊዜ።
ምንም እኔ እንቆቅልሹ እየገባኝ አይደለም። በነገራችን ላይ አንዳንድ ሴቶች አፈር የመሰልክ ሰውዬ አንተን አግብቼ ምናምን ሲሉ አፈር ያስመሰሉት ግን እነሱ ራሳቸው ነው። ስሜታዊ ላለመሆን ሞክራለሁ። ሀቀን ምንም አንደባበቅ፣ አንሰጋገስ። አፈር ያስመሰላችሁት ለራሳችሁ ናቸው። ከዛ በፊትማ በጣም ስንት ሰው ይፈልገው ነበር፣ ስንት ነገር የሚጠበቅ ነበር። አንተ ልጅ አላማርከኝም። የት ይደርሳል የተባለውን ዛፍ ምን በጠሰው እንደሚባለው ማለት ነው። እኔ የምላችሁ ግን ኢትዮጵያዊ ትራፊ እንደማይበላ ግን ታውቃላችሁ? ኢትዮጵያዊ ትራፊ አይበላም። አዎ ኢትዮጵያዊ ትራፊ አይበላም። ኢትዮጵያዊ ትራፊ አይበላም። ከዛ እሷ ትራፊ መብላት ጀመረች። ከዛ የሀበሻን ትራፊ እሷ መብላት ጀመረች ማለት ነው። አዎ እንግዲህ ከዚህ ሂዳ ማዳም ቤት እየሰራች ማዳም ትራፊ ትሰጣታለች። ያንን ነገር ተናደደችና ኢትዮጵያዊ ትራፊ አይበላም ብላ ትነግራታለች። በዚህ ነገር የደነገጠችው ማዳምም እንግዲህ ከውጭ ምግብ ይዛ ስትመጣ አንቺ ከበላሽ በኋላ እኛ እንበላለን ብሎ ቃል ይገቡላት። ምግቡ ከመጣ በኋላ እንግዲህ እሷ ከላዩ ላይ ከበላሽ በኋላ ነው ትራፊዎቹን እነሱ የሚበሉት፣ ማዳሟ የምትበላው ማለት ነው። ይህንን ነገር የተመለከተው ጠቅላይ ሚኒስቴሩ ደግሞ የሟቾችን ደረጃ ጨምሯል እየተባለ ነው። ሳውዲ አረቢያ በ2025 ዓ.ም 340 የሚሆኑ ሰዎችን መቅጣቷ በሞት መቅጣቷ እየወጣ ነው የሚገኘው። እንግዲህ ሳውዲ አረቢያ ከ1999 ዓ.ም ጀምሮ እንግዲህ ሪከርዶን እያሻሻለች መጣው። በየአመቱ የምትገላቸው ነው። በየአመቱ ኤክስኪዩት የምታደርጋቸው ሰዎች አምና 2024 ላይ 338 ሰዎች ኤክስኪዩት ተደርገው ነበር በሳውዲ ገቨርንመንት ማለት ነው። አሁን ላይ 340 ሰዎች ኤክስኪዩት ተደርገው ደግሞ ህይወታቸውን አጥተዋል ማለት ነው። ከፍተኛ ሁኔታ የሞት ቅጣት ከሚተላለፉባቸው ሀገሮች መካከል አንደኛዋ ነች እንግዲህ ሳውዲ አረቢያ። የትኛውም ዜጋ አይቀራትም። በድራግ ትራፊኪንግ ላይ የተገኙ፣ በአደንዛዥ ዕፅ ጉዳዮች ላይ የተገኙ፣ እንደዚሁ ደግሞ የሆነ ህግ የተላለፉ ሰዎች በስቅላት በመምጣት አንደኛ ነች እና 340 ሰዎች የሚሆኑ ተገለዋል። ብዙ የምንሰማው ኤክስኪዩት ይደረጋሉ ደግሞ እንትን ይገደላሉ የሚሉ ወሬዎች የምንሰማው ኢራን ውስጥ ነው። ኢራን እንደዚሁ በስቅላት ብዙዎችን ትቀጣለች እና ሳውዲ በጎራዴ ነው የሚቀሉት። እንትን ብለዋቸው ይቀሏቸዋል አንገታቸውን እና ይሄ የድራግ ትራፊኪንግ ሴት እንትን አቢዩዝ ማድረግ ላይ ምናምን የሚገኙ ሰዎችን ነው የሚቀጡ። እንደዚህ አይነት ኤክሲኪዩሽኖች ወይ ደግሞ ለወንጀለኞች የሚደረጉ የሞት ቅጣቶች ወደ ሀገራችን መምጣት አለባቸው። እንደዚህ በተለይ ደግሞ ፐብሊክ እና ስዊፍት የሆኑ ቅጣቶች ስቅላት ወይ ደግሞ መቅላት የሚባሉት ነገሮች ወደ ሀገራችን መምጣት አለባቸው። ከዚህ በፊት ፕራክቲስ የምናደርጋቸው ነበር፣ ገበያ መሀል ላይ ሰው መስቀል በስቅላት መቅጣት ምናምን እና እሱ ነገሮች ወደ ሀገራችን የሚመጡ የክራይም ሬት ወይ ደግሞ የወንጀል ሬት ይቀንሳል ወይስ ምንም ለውጥ የለውም? ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ እባካችሁን። አሁን እንዲህ አይደለም። ከዚህ የምትሄዱ አንዳንድ ልጆች ለማዳማችሁ ዘኑ። በቃ ማዳማችሁ ትራፊያችሁን መብላት የለባትም። ለእነሱ ማስቡ። ጉልበት የላቸውም ብላችሁ ነው በቃ ይሁን፣ አቅም የላቸውም ብላችሁ ነው እንደዚህ የምታደርጉት። በሰው ነፍስም እኮ ትጠየቃላችሁ። ሁላችንም ማስመሳዮች ነን። ሁላችንም አስመሳዮች። ስጦታችን የሚሆነው ከቫሊ የጉዞ ወኪል በድጋሚ ለአፍናን ኡምራ መጥቷል። እውነት ያስጨበጭባል። ይሄ ያስጨበጭባል። አላህ የሆነን ነገራችንን ሲነሳን በዛ ቦታ ብዙ ነገሮችን ይተካልናል። ብዙ ስኬቶችን ልታሳኩ ትችላላችሁ። 98% የሚሆኑ ህዝቦች መዲና ወይም ደግሞ መካን ሳይረግጡ ነው የሚሞቱት። ይህንን ነገር ግን አስተውላችኋል? ብዙ የዓለማችን ሰዎች ከ90% በላይ የሚሆኑት ካዕባ ሳይሄዱ ነው የሚሞቱት። መካ ሳይረግጡ ነው የሚሞቱት። እህታችን ግን ለሁለተኛ ጊዜ እንተሳሰብ እንጂ ማለት እኔም አንድ ግሪን ይኸው በደንብ ስሙ። ካዕባ የምንሄድበትን ወጪ እኔ ነኝ የምችለው። እሺ ስትራቴጂውን ብቻ እንከተላለን። ከዛ በኋላ ሙሉ ስፖንሰር እናገኛለን። ብቻ እናንተ ከኔ ጋር ተስማሙ። መስማማታችሁን ብቻ ነው የምፈልገው። አረ ምንም ችግር የለ፣ እኔ ደስ ነው የሚሉኝ። ይሄ እንግዲህ ከጀርባ የምትመለከቱት የአስክሬን መያዣው ደግሞ የሬሳ ሳጥን ማለት ነው። ሙሉ በሙሉ በወርቅ የተሰራ ነው። በናይጄሪያ ውስጥ ያለ አንድ ፓስተር እንግዲህ እናቱን ለመቅበር ደግሞ የእናቱን ሀዘን አስመልክቶ ነው እንግዲህ ይሄን የመሰለ እኚህና እናቱ 104 ዓመታቸው ነው ሲሞቱ 150 ሚሊዮን ናira ነው ያወጣበት። ኦልሞስት ወደ $105,000 የአሜሪካ ዶላር አካባቢ የሚያወጣውና በወርቅ ነው የምትመለከቱት። ውስጥ ያሉት እናቱ ናቸውና የምትመለከቱት ቀበስ እንስሳት የተካሄደላቸው ሰባው በጣም ኤክስትራቫጋንት ከመሆኑ የተነሳ ለአይምሮ የሚከብድ ነገር ነው የምንሰማውና 150 ሚሊዮን ናira በእነሱ 150 ሚሊዮን አውጥተው ደግሞ $103,000 አካባቢ በላይ ወጥቶ በእኛ ስንት እንደሆነ ካልኩሌት አድርጋቸው አስቀምጡትና እንደዚህ አይነት የሳጥን አዘጋጅቶላቸው ያው አፈር ገብተዋል። መረጃ ነው የነገርኳችሁ። ሰው ምን ያክል ገንዘቡን የት መጣል እንደቸገሩና የት መጣል እንደከበደው የሚያሳይ ነውና እናንተ የሁሉ ብር ቢኖራችሁ የሬሳ ሳጥን ላይ ታጠፉታላችሁ ወይስ? ይሄ ሰውዬ ይሄን ሁሉ ብር ከሬሳ ጋር ቀብሯል። የሬሳ ሳጥን ነው። ይሄን ሬሳ ሳጥን ደግሞ እኛ ሂደን በስትራቴጂ በሆነ መንገድ ሂደን ወስደን እንመለሳለን ማለት ነው። እንዴት ሆኖ ፕላኑን ላሳያችሁ። ኦኬ አሁን ማለት ነው በደንብ አዳምጡኝ።
በደንብ እንድታዳምጡኝ ብቻ ነው የምፈልገው። ይሄ እዚህ ጋር የሳልኩት ይታያል ብዬ ተስፋ አደርጋለሁ። ይሄ እዚህ ጋር የሳልኩት የአፍሪካ ካርታ ነው። ይሄ የአፍሪካ ካርታ ቢያንስ ወደ 56 ሀገራት እዚህ ውስጥ ይገኛሉ። እዚህ የአፍሪካ ካርታ ውስጥም ናይጄሪያ የምትባል ሀገር አለች። ኢትዮጵያ የምትባል ሀገርም አለች። እቺ ኢትዮጵያ የምንላት እኛ የምንኖርባት ሀገር ናት። ናይጄሪያ ደግሞ የተባለው አሁን ሬሳው የተቀበረበት ቦታ ነው ማለት ነው። እዚህ ቦታ ለመሄድ ደግሞ ግዴታ እኛ ከዚህ ተነስተን እዚህ መሄድ ይጠበቅብናል ማለት ነው። አሁን ያለነው እዚህ ኢትዮጵያ ውስጥ ነው። እንደምትመለከቱት ኢትዮጵያ በሱዳን በኬንያና በተለያዩ ሀገራት ተከባ ነው የምትገኝ። ከሱዳን ቀጥላ ደግሞ ያለችው ቻድ ናት። ከቻድ ቀጥሎ ነው ናይጄሪያ የምንገባው ማለት ነው። እዚህ ናይጄሪያ ለመድረስ እንግዲህ ግዴታ ቢያንስ 1-2 ወራት ሊፈጁብን ይችላል። መታገስ ነው ያለብን። አስቡት፣ በአንዴ ህይወታችንን የሚቀይር ብር ስለምናገኝ ማለት ነው። ይህንን ስትራቴጂ በደንብ መከታተል አለብን። ምን ሆናችሁ እናንተ? አላማችን መካ ለመሄድ ነው እንዳታስቡ፣ ጠባም ያግዘናል። አሁን ያለነው እዚህ ጋር ስለሆነ በሱዳን አድርገን ሱዳን እንሂድና በሱዳን አድርገን ነው። ደስ የሚለው ነገር ደግሞ አፍሪካ ምን እንደሆነ ታውቃላችሁ? ደረቃማ መሬት ነው። ምንም አይነት ከሀገር ወደ ሀገር ለመሄድ ምንም አይነት ወንዞች፣ ባህሮች፣ ምንም አይነት ነገሮች ስለሌሉ በእግርና በመኪና ብቻ የምንሄድበት ሲስተም ነው ያለው። ይሄ ስለሆነ አጋጣሚው እጅግ በጣም ለኛ ጥሩ ነው ማለት ነው። ባህር ላይ ስለማንንሳፈፍ ባህሮች ምናልባት ሊያስፈሩ ስለሚችሉ አሁን ምንም አይነት ነገር አንፈራም። እዚህ ለመሄድ ግዴታ ስንት ሰው ይበቃናል? 5 ሰው ይበቃናል። ቢያንስ ደግሞ ቤተሰቦቻችን እስከ ስንት ናቸው? እስከ 12,000 ወደዛ አካባቢ ነው መሰለኝ ቤተሰባችን። ለ12,000 ቢያንስ 2 ሚሊዮን ብር ሊደርስ ስለሚችል እኛ 5ቶቻችን ሴት ሳይሆን ደግሞ ወንድ መሆን አለበት። እኛ 5ቶቻችን ሂደን ናይጄሪያ ገብተን ከናይጄሪያ ውስጥ ደግሞ ይህንን መቃብር ቆፍረን ያንን ወርቅ ወይም ደግሞ የወርቅ ሳጥኑን ይዘን መመለስ አለብን። ምንም ነገር እንዳታስቡ። ቅድሚያ ከየት ነው የምንነሳው አይደል? ከኢትዮጵያ እንነሳለን። ከዛ ሱዳን እንገባለን። ከሱዳን ቀጥሎ ቻድ እንገባለን። ከቻድ ቀጥሎ ናይጄሪያ ስለምንገባ ትንሽዬ 1-2 ወራት ብቻ ይበቁናል ማለት ነው ለደርሶ መልስ። ካረጀ ሰው ሁሉ ምክር አትቀበል ወንድሜ። ይኸውልህ ጅል ሰው የሚያረጃል። ገብቶሃል? ልክ እኛ ደግሞ ይሄንን ስትራቴጂ በሙሉ ቀይሰን ከተነሳን በኋላ ሳውዲ አረቢያ ደግሞ እየተበላሸች ነው አሉ። ሳውዲ አረቢያ እጅግ በጣም በሚያሳዝን መልኩ ሳውዲ አረቢያነቷን እየለቀቀች ነው። ላይ የምትመለከቱት በትናንትናው ዕለት በሳውዲ አረቢያ የተደረገ ኮንሰርት ሲሆን አሜሪካዊ የሆነችውና ዘፋኝ የሆነችው ካርዲ ቢ ያደረገችው ኮንሰርት ነው። በዚህም ኮንሰርት ላይ እንግዲህ ልዩ የሆነ ጊዜ እንዳሳለፈች እሷ ተናግራ፣ በተጨማሪም እንግዲህ በሳውዲ አረቢያ የሚደረግልኝ እንክብካቤ አሜሪካ በነበርኩበት ወቅት ከሚደረግልኝ እንክብካቤ እጅጉኑ የበለጠ ነው። ወደ አሜሪካ የመመለስ ፍላጎት የለኝም። በዛው በሳውዲ አረቢያ የምኖር ይመስለኛል ብላ እንግዲህ ላይቭ በስርጭቷ ተናግራለች ማለት ነው። ሳውዲ አረቢያም ከጊዜያት በኋላ እንግዲህ እየፈቀደችው የመጣችውና ከቱሪዝም አንጻር ደግሞ በአገሪቷ እንደ አዲስ የተፈቀዱ ያሉ ነገሮች ብዙዎችን እያነጋገረ ይገኛል። በአሁኑ ወቅት እንግዲህ ካርዲ ቢ የተሰኘችው የአሜሪካኑ ዘፋኝ በዚህ መልኩ እንግዲህ በሳውዲ አረቢያ ፐርፎርም አድርጋለች ማለት ነው። ብሩክ ነኝ። መልካም ቀን ይሁንላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ። እጅግ በጣም ይገርማል። ሳውዲ አረቢያ ይሄንን ትፈቅዳለች ብዬ አስቤ አላቅም። ኮንሰርት በዚህ ያክል ደረጃ ይጨፈርበታል ብዬ አስቤ አላቅም። በዓለም ዋንጫ ላይ እጅግ በጣም ጥሩ ነገሮችን ታስመለክተናለች ብዬ እየጠበቅኩ ነበር። ግን እንደዚህ ከሆነ ነገሩ ተበላሽቷል። ካርዲ ቢም ደግሞ ከዚህ ዝግጅት በኋላ እንዲህ ብላለች። Let me tell you something, Saudi Arabia. I like discounts. I like duty free. I like tax free. I like gifts. I like shopping. I like everything. I like everything. All those requests. Now, and let me tell you something. I don't like alcohol. I don't like nothing. I don't like none of that. Whatever you, I don't like nothing. I follow all the rules. I am a good woman. ሙሉ ህጉን ወድጃለሁ፣ ሙሉ ህጉንም አከብራለሁ። ብዙ ነገሮችን ከሳውዲ አረቢያ ወድጃለሁ። ብዙ ነገሮችን እያለች ነው። ሳውዲ አረቢያን እጅግ በጣም እንደወደደችና ለሷ ትልቅ ክብር እንደሰጧት እየነገረች ነው። ዓሊሞችን እያሰረች፣ ብዙዎቹን እያሰረች፣ እንደነዚህ አይነት ነገሮችን ደግሞ የሚቃወሙ አይነት ዓሊሞች ብዙዎቹ ስላሉ እነሱ ደግሞ እስር ቤት ናቸው ያሉት። እጅግ በጣም በሚያስገርም መልኩ ኻሊድ ራሺድን የማያውቅ ሰው አለ ብዬ አላስብም። እንደነሱ አይነት ጀግና የሆኑ ዳዒዎች እንግዲህ እስር ቤት ነው የሚገኙት እንደዚህ አይነት ነገሮችን ስለሚቃወሙ። አርቲፊሻል ጸጉር ወይም ደግሞ ዊግ ወደ ሀገር እንዳይገባ መከልከሉ ተሰማ። የቡርኪና ፋሶ መሪ ኢብራሂም ትራኦሬ ከውጭ ወደ ሀገር ውስጥ የሚገቡ አርቲፊሻል ጸጉር በተለይም ዊግ በመባል የሚታወቁት ወደ አገራቸው ቡርኪና ፋሶ ምድር እንዳይገቡ መከልከላቸው ነው የተገለጸው። ትራኦሬ እንግዲህ በንግግራቸው አፍሪካ አህጉር እንጂ ሙዚየም አይደለችም ሲሉ ተደምጧል። እዚህ ጉዳይ እናንተስ ምን ትላላችሁ? ማለት አሁን እኔ የምላችሁ ወንዶች ናቸው ሰላማዊ ሰልፍ መውጣት ያለባቸው። እንዴት ወንድና ሴትን እንዴት ልንለይ?
እጅግ በጣም በሚያስገርም መልኩ ደግሞ የእስልምና ህግ ይመስላል ትራውሬ እያራመደ ያለው። ትራውሬ እንደምናውቀው ሁላችንም ሙስሊም እንደሆነ እናውቀዋለን። ብዙ ከእስልምና ጋር የሚጋጩ ነገሮችን እየከለከለ እንደሆነ ሰምተናል። በኢትዮጵያም ቢተገበር እጅግ በጣም አሪፍ ነው። ደስ የሚለው ነገር ደግሞ ሙስሊም እህቶቻችን ሲለብሱ አይቻላል። በተለይ ደግሞ በሰፈር በምኖርበት ሀገር ላይ ሙስሊም ሴቶች እንደዚህ ለብሰው ሲሄዱ አይታዩም። ለምን? ተሸፍነው በብዛት ስለሚሄዱ። እጅግ በጣም ደስ የሚለውና በእናንተ የምንኮራበት ትልቁ የልጆቻቸውን ስም ብልጽግና ኮሪደር እንዲሁም ደግሞ መደመር ብለው የሰየሙ ወላጆች እጅግ በጣም መነጋገሪያ ሆነዋል። ነዋሪነታቸው በሆሳዕና የሆኑት እነዚህ ወላጆችም እንግዲህ የልጆቻቸውን ስም ብልጽግና አሸናፊ፣ ኮሪደር አሸናፊ እንዲሁም ደግሞ መደመር አሸናፊ በማለት ሰይመዋቸዋል። ይህ አባትም እንደተናገረው ከሆነ ከዚህ በኋላ መንግስት ቢቀየር እንኳን የልጆቻቸውን ስም እንደማይቀይር ጭምር ተነግሯል። መደመር የሚለው የስም ስያሜ የመጣውም ጠቅላይ ሚኒስትር ዶክተር አብይ አህመድ መጀመሪያ ወደ ስልጣን እንደመጡ አካባቢ መደመር የሚለውን ስም ሲጠቀሙ ነበረ። እንዲሁም በተጨማሪ ደግሞ የኢትዮጵያ ሕዝብ ለመደመር ላረጉት ጥረት የተሰየመ ስም እንደሆነም ተናግሯል። እንዲሁም በተጨማሪ ብልጽግና የሚለው ስያሜም ደግሞ በ2013 ብልጽግና የሚለው ስም መሰየሙን ተከትሎ እንዲሁም ደግሞ ከምርጫው ጋር በተያያዘ የልጃቸውን ስም ብልጽግና ብለዋል። በተጨማሪም ኮሪደር የሚለው ስም አሁን ላይ እየተሰራ ላለው ኮሪደር እንዲሁም በተጨማሪ ላደረጉት አስተዋጽኦ ለመታሰቢያነት እንደገለጹ ጭምር ተነግረዋል። የሶስቱ የልጃቸው ስምም እንግዲህ በዚህ ሰዓት እጅግ በጣም መነጋገሪያ ሆናል። እናንተ በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷ እኛማ ለማሽቃበጥ ማንበሩን አጉል አሽቃበጥ ወንድሜ ብዙ ተሽቃበጠ። ነቱኛን ያቀና የተስፋ ቃሉ ነውና በመዋደዱ የጸና እሱ ሰው ድኗል ከፊትና እንዴት ያስቀናል ድባቡ ፊቶች በብርሃን ሲዋቡ የተዋደዱ በሙሉ ተብለው ሲጠሩ የታሉ ለአላህ ብለው የተዋደዱ የታሉ ረዥም ነውና መንገዱ በእዝነት ሱናን ያቀና እንደ ተስፋ ቃሉ ነውና በመዋደዱ የጸና እሱስ ድኗል ከፊትና እንዴት ያስቀናል ድባቡ ፊቶች በብርሃን ሲዋብ። ቆይ ምንድን ነው በዚህ ድምፅ? እስቲ ቁርአን ባፈዝበት ምን ችግር አለው? የኔ መሰለ ድምፅ ሲባክን ከመስጊድ ሲወጡ ለቀም አድርገው ወስደው ሽሮ ጋበዟቸው አሉ። እነ ሼኽን አሉ ነው መቼስ በሉ ዱዓ አድርገው ወጡ። ሳይቆዩ ሌላ ሰው አገኛቸውና አንቱን አልነበረው ይስፈልግ የነበረው ብሎ ወደ ቤት ወሰዳቸው። ለቤቱ ሲገቡ ቅቅሉ፣ ጥብሱ ሁሉ በየአይነቱ። እነ ሼህ ግን በሽሮ ሆዳቸው ሞልቷል። አይናቸው ከርተት አለ። ሲላ እነ ሼህ ብሉ እንጂ አላቸው። እንዴት ልብላ ልጄ ወዲህ ግድም ሲህር በልቼ አሉት። ወዴ ሽሮን አስመልሽው ነው እንጂ ገመበራ አልቀለድም። እንደዚህ አይነት ቀልድ አቁሙ በምግብ መቼስ ከክርስትናና ከእስልምና አንዱ ብቻ ነው ልክ ሊሆን የሚችለው አይደል? አንዱ ግን በአግባቡ ዋጋውን ያገኛል። እና ትክክለኛውን ሃይማኖት ነው እየተከተልኩ ያለው ብላችሁ እድሜ ዘመናችሁን ስትፈጉ ኑራችሁ፣ ስትጾሙ፣ ስትጸልዩ፣ ስትሰግዱ ኑራችሁ አቴንዶ ደደ የተሳሳተ ሃይማኖት ውስጥ ራሳችሁን አግኝታችሁት ከማያምኑ ሰዎች ወገን ተመድባችሁ ወደ ሲኦል ስትጣሉ ያ ሁሉ ዋጋ ከፍላችሁ እሱ ብቻ አይደለም በሶሻል ሚዲያ ምናምን ስለ ሃይማኖታችሁ ተቆርቋሪ ሆናችሁ ያዘው ልቀቀው ስትሉ የነበራችሁ ሁላ ያን ያህል መስዋዕትነት ከፍላችሁ ውሸቱን ውስጥ ታገኙት እና ወደ አልፈለጋችሁት እና ወደ ምትፈሩት ቦታ ስትጣሉ አድርስ። በነገራችን ላይ ይሄ ክርስቲያን ነው እንደዚህ የተናገረው። እሱ የተናገረው ንግግር ደግሞ በቁርአን ውስጥ ደግሞ ይገኛል ብሎ አንድ ወንድሜ እየነገረኝ ነበር እና ምን አለኝ፣ በአላህ ዘንድ ያለው ሃይማኖት እስልምና ብቻ፣ ሌላው በክብር
በክብር ማለት ሃይማኖታችሁን ምን ያክል ታምኑታላችሁ? ይህ ሸህ ላይቭ ላይ መርዝ ጠጥቷል። እንግዲህ ይህ የሆነው በእንግሊዝ ነው። አንዲት ሴት ጥያቄ ታቀርብለታለች ለዚህ ሸህ አስራር ይባላል። ነብዩ መሐመድ አጅዋ የሚባለውን ትክክለኛውን የመዲና ተምር የበላ ሰው መርዝ አያጠቃውም ትለዋለች። እናም አንተ ይህን መታምን ከሆነ አሁን መርዝ አንስታና ጠጣ ትለዋለች። እርሱም ማለት ነው ያንን አጅዋ ይጠቀም ስለነበረ ቀጥታ መርዙን አንስቶ ነበር ላይቭ ላይ የጠጣላት ማለት ነው። ይህ ሰው እስካሁን አለ፣ ምንም አልሆነም። በአንድ ወቅት ይህ ሰው አነጋጋሪ ሆኖ ነበር። ይሁን ላይ የተፈጠረው በእንግሊዝ በማንቸስተር ዩኒቨርሲቲ በነበረው የሃይማኖት ዲቤት ነው። እሱ ፓኪስታናዊ እንግሊዛዊ ነው። እናም ምን ያክል እናንተ ሃይማኖታችሁን ታምኑታላችሁ? የዚህ ድንቅ ሰው ተግባር ግን አልገረማችሁም? ለተመሳሳይ መረጃ ትእዛዝ ከታዘዝን ያንን ድርጊት ከመስራት ወደኋላ የማንለው እኛ ብቻ ነው። ዓለም በዚህ ድርጊታችን ያቀናል። ነቢዩ አለይሂ ሰላቱ ወሰላም መን ዛረ ቀብሪ ወጀበት ለሁ ሸፋዓቲ ብለዋል። እኔን ቀብሬን መጥቶ የዘየረ ምንም ያክል ወንጀለኛ ቢሆን ወጀበት ለሁ ሸፋዓቲ እኔ እሱ ተያዥ ሆነዋለሁ ብለዋልና ተያዣችን ነብዩን አላህ ያርግልን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ወንድማችን የሚለውን ሰምተነዋል። ወንድማችን ሲመስለኝ ሐዲሱን የተናገረው ሐዲሱን ሐሰን ወይም ሐዲሱን ሶሒህ ያደረጉትን ሰዎች ይዞ ነው። ሐዲሱን ግን ጅምሁሩል ሙሐዲሲን ሐዲሱን ضعيف ነው ያደረጉት። ወضعفه አደዱን ሚን ኪባሪል ሙሐዲሲን ሚንሁም ኢማሙ አሕመድ። እንደነ ኢማሙ አሕመድ የመሰለ ኢማሙ አሕመድ ሐዲሱን ضعيف ነው ብለዋል። ኢብኑ ሐጀርም ሐዲሱን ضعيف ነው ብለዋል። ኢማሙ ነወዊ ሐዲሱን ضعيف ነው ብለዋል። ቡኻሪ ሐዲሱን ضعيف ነው ብለዋል። እና አልባኒም ሐዲሱን ضعيف አድርገውታል። ወከዛሊከ ሸይኹል ኢስላም ኢብኑ ተይሚያም ሐዲሱን ضعيف አድርገውታል። ሐዲሱን የተቀበሉ አሊሞችም አሉ፣ እንደነ ዘሀቢ ያሉ፣ እንደነ ቃዲ ዒያድ ያሉ፣ እንደነ ሱብኪ ያሉ። እነሱ ግን ቢሸዋሂድ ነው ላ ቢሰነዲን ዋሂዲን ሶሒሂን አይደለም። ኢዕቲማደን አላ ጥሩቂሂ ነው እነሱ የተቀበሉት። ሐዲሱ ضعيف ነው። የነብዩን ቀብር መዘየር የነብዩን ሸፋዓ አያስገኝም። ሸፋዓ ደግሞ ስንፈልግ ከነብዩ አንፈልግም። ሸፋዓ የምንፈልገው ከአላህ ነው። አሽፋዓቱ ላ ትጥለቡ ኢላ ሚን ዒንዲላህ። ሸፋዓ ከአላህ እንጂ ከማንም አይፈለግም። አሽፋዓቱ ቢየዲላህ። አላህ በተከበረው ቃሉ ቁል ሊላሂ ሸፋዓቱ ጀሚዓ፣ አማልዶ ሙሉ ለሙሉ ለአላህ ብቻና ብቻ ናት በል ነው ያላቸው። ስለዚህ የነብዩ አማልዶ የነብዩን ቀብር በመዘየር አይገኝም። ወጣቶች ጥንቃቄ ልናደርግ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እቺን ነገር በደንብ ጠንቀቅ ማለት መቻል አለብን። እንደሰማችሁት ነው፣ ሙሉ በሙሉ አብራርቶታል። አንዳንድ ወጣቶች እንደዚህ ያወሩ ሰዎችን እያሳሳቱ ስለሆነ ነው በደንብ እንረዳውና ይህ ትክክለኛው መንገድ ስለሆነ አሁን ልጁ በተረዳው መንገድ መረዳት መቻላችን ግዴታ ነው። የሰለምኩት ማለት ነው ብር ምናምን ነገር ሳይኖረኝ ቀርቶ አይደለም፣ ተቸግሬ አይደለም። አብዛኞቻችሁ እንደምትሉት ላይክ አግብቼ አይደለም። ላይክ ኮሜንት ላይ በቃ በጣም ብዙ ነገር ነው የምትሉት። ላይክ አግብተሽ ነው ወንድ ነው ያሳለመሽ፣ እንትን ምንድነው ብር ፈልገሽ ነው ሱቅ ተከፍቶልሽ ነው ምናምን። አይ ሆፕ ሱቅ ቢከፈትልኝ ኦኬ። አይ ሆፕ ባገባ and I hope ለወንድ ብዬ like ለወንድ ብዬ ሰለብ I hope አይደለም ግን you know like ለወንድ ብዬ አይደለም፣ ፍቅር ይዞኝ አይደለም፣ ለብር ብዬ አይደለም፣ ሱቅ ተከፍቶልኝ አይደለም። እስልምና ውስጥ ያለውን ሰላም ስላወቅኩኝ ነው። ይሄ ሞኝነት ሆኖ አይደለም እና like ውስጡ ያለውን ሰላም ቀምሼ ነው you know if you know ግን ያ ሞኝነት ሆኖ አይደለም። it's just አላህ አንድ እንደሆነ ስላወቅኩኝ እስልምና ውስጥ like ምንም ነገር እዚህ ዱንያ ውስጥ ማለት ነው ምንም ነገር የማይሰጣችሁን ሰላም እንዳለ ስላወቅኩኝ ነው እንጂ ምንም ነገር ተደርጎልኝ አይደለም። እኔ ይሄንን ነገር እነሱም ጠንቅቀው ያውቃሉ። ያንን እያደረጉ ያሉት ሌሎቹ ደግሞ ወደዛ እንዳይገፉና ሌሎቹ ደግሞ በዚህ ነገር ተታለው እንዳይሄዱ ብዙ ነገሮችን ይጠቀማሉ። እስልምና ነብያችንን በመስደብ ብዙ ነገሮችን በማድረግ እንደሆነ ሁላችንም እናውቃለን። ግን ይሄ ነገር ደግሞ ያልገደባቸው ብዙዎቹ ደግሞ ወደ እስልምና እየመጡ እንደሆነ ሁላችንም እናውቃለን። እጅግ በጣም በሚያስገርሙ መልኩ ደግሞ ታዋቂዋ የአሜሪካ አክቲቪስት እስልምናን ተቀብላለች። لا إله إلا الله وأشهد أن محمدا رسول الله። ብቻ ደስ ይላል እንደዚህ ሲሰልሙ ማየት እጅግ በጣም የሚያስደስት ነገር ነው። ሌሎቹ ደግሞ ከሰለሙ በኋላም ደግሞ ትናንት የለቀኩትን ፎቶ በጣም ተመችቷቸዋል አይደል? የሄድኩበት ከተማ ከንቲባ ናቸው። የአፍንጫዬን ቀጥ ማለት የሰውነቴን ስትራክቸር አይተው አለባበሴን የጠሩኝ። ከዚያ ሁሉ ጥቁር ምና ነጭ መካከል ና ነው ያሉ። ና ከየት ነህ ስባል አም ፍሮም ኢትዮጵያ ነው። ዋት ኢትዮጵያ። አይ ደስ ይላል አለባበሱ ለወዳ ተመችቶኛል። ግን ባህልና ሃይማኖት አንድ ላይ ሲሆን አያምሩም? የበለጠ
ይች ልጅ የሞተችው ሳውዲ አረቢያ ደማም ነው። የራሷ ኤጀንሲ ቢሮ ውስጥ ደፍረው በኋላዋ ነው የገደሏት። ይሄንን ነገር ያደረጉት በጠቅላላ ደግሞ ተይዟል። ልጅቷ ሀቅ እየተመለሰ ይገኛል። ገዳዩ ተይዟል። የሳውዲ ህግ ደስ የሚለው ነገር የሞተ ደሃ ቢሆንም ሀብታም ቢሆንም ይጁ ያገኛል ገዳዩ ማለት ነው። አሁንም ቪዲዮ ኮፒ ሊንክ ሼር አድርጉልኝ። ይሄ ለኤጀንሲዎች ነው ለወይም ለቢሮዎች ለደሃ ያላችሁ ቦታ እቺ እህታችን ወንድማችን በቢሮ የሚመጣው እኮ በህጋው የሚመጣው እኮ 10,000 ብር 20,000 30,000 ከፍሎ የሚመጣው እኮ ችግር ከደረሰበት እንደ ልትደርስለት ሰዎቹ መጥፎ ከሆነ እንደ ልትቀይረው ነው እንጂ ብሩን በልተህ ወይም ብሩዋን በልተህ ሰዎቹ መጥፎና ስትልህ ቻይ ልትላ ሳይሆን ብሬን አልሰጡኝም ስትልህ ቻይ ልትላ ሳይሆን የደበደቡኝ ነው ስትልህ ቀይሬ ስትል ቻይ ልትላ ሳይሆን ችግሯን ተንቀራፈስ ችግሯን ልታነሳላት ነው። ስለዚህ እንደዚህ የምታረጉት መክተቦች ደውላችሁ እንቢ ካላችሁ ለኛ ኮመንት ጻፉልኝ ወይም ደግሞ ደስ ይላል። መያዙ እጅግ በጣም ያስገርማል። ከዚህ በፊትም እንደዚህ አይነት ድርጊቶች በድብቅ ሊሰሩ ይችላሉ። አሁን ነው እንጂ ይፋ እየወጡ ያሉት። እንደነዚህ አይነት ሰዎች ተገቢውን ቅጣት ማግኘት አለባቸው ብዬ አስባለሁ። ሌላ ደግሞ እጅግ በጣም በሚያስገርም መልኩ ደግሞ ኢትዮጵያ ውስጥ አንድ ከባድ ነገር ተከስቷል። እሱ ምንድነው? ብዙ ሰዎችን በመርዳት የሚታወቀው ሃይማኖት ሳይለይ፣ ዘር ሳይለይ፣ ቀለም ሳይለይ፣ ብዙ ነገሮችን ሳይለይ ብዙ ቦታዎች ላይ ስናየው የነበረው አንድ ወንድማችን በጸና መታመሙን ሰምተናል። ይህን ጀግና ሰው የምታውቁት ይህን ቪዲዮ ፈጽሞ እንዳታሳልፉት በተራው የእኛን እገዛ ይፈልጋልና እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። በሽታዬ በምርመራ እንኳን አልታወቀም፣ ራሴን እያጣሁኝ ነው፣ ከባድ ሁኔታ ላይ ነው ያለሁት ብሏል። ይህን ያለው ማስተር አብነት ነው። ውድ ኢትዮጵያውያን ይሄ ሰው ዘር ቀለም ሳይለይ እምነት ሳይለይ እርዳታ ያስፈልጋቸዋል ብሎ ያሰበበት ቦታ ሁሉ ተገኝቷል። እንባቸው የፈሰሱ የብዙ እናት እንባን ጠርጓል። የታመሙ የተራቡና እጅግ ተስፋ የቆረጡ ሰዎች ጋር ሁሉ በአስፈላጊው ሰዓት ደርሷል። አቅሙ የፈቀደለትን ለማድረግ ከአቅሙ በላይ ብዙ መስዋዕትነትን ከፍሏል። አሁን ግን የሁላችንም እገዛ ይፈልጋል። ይሄ ሰው የራሱን ህመም ደብቆ በውስጡ እየታመመ የብዙዎችን ህመም እንዲፈወስ ሰበብ ሆኗል። ታዲያ አሁን የሁላችንም ዱዓ ያስፈልገዋል፣ ጸሎታችን ያስፈልገዋል። የኛ ዱዓ ለሱ ትልቅ ተስፋ ነው። በታልቅ ህመም ውስጥና በትልቅ ተስፋ መቁረጥ ውስጥ ነው ያለውና ይሄ ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ ለዚህ ሰው ውለታ የምንመልስበት ጊዜ አሁን ነውና ሁላችንም በዱዓ ለማገዝ ሁላችንም አቅማችን የፈቀደውን ለማድረግ ርብርብ እናድርግለት እላለሁኝ። ስለ እሱ የምታውቁ በሙሉ መልካምነቱን በኮሜንት ላይ አስቀምጡ። በደንብ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱት። አላህ አፊያ ያርገው። እስቲ ስለ ማስተር አብነት ደግሞ አንዳንድ ነገሮችን ከሰው እንስማ። ስለ ማስተር አብነት ጥቂት ነገር እኔም ልንገራችሁ። ሁል ጊዜ ስለ ማስተር አብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁል ጊዜ ይናደድብኝ ነበር። እንዲህ አትበል ይለኛል። ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍረው አምላኬ ያድነኛል፣ ከብዙ ችግሮችም አውጥቶኛል። ይሄን ጉዳይ ህዝብ መስማት የለበትም፣ እኔው እችለዋለሁ፣ ከእግዚአብሔር ጋር እነጋገርበታለሁ፣ ለዚህ መፍትሄ አገኛለሁ ይላል። አመት ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም። ነገር ግን እኔ እየተመለከትኩት ነው። ይሄ ሰው ያማዋል፣ ይሄ ሰው ምግብ አይበላም። ነገር ግን ስራው ሁሉ ሌሎች እንዲታከሙ ሌሎች ምግብ እንዲበሉ ሲሆን እጅግ በጣም ውስጤ ይረበሽ ነበር። ማስተር አብነት ብዙ ጊዜ ራሱን አሳልፎ ለሰዎች የሰጠ ነው። ምክንያቱም ደግሞ ከአስክሬን ጋር አስክሬን አንስቶ በዚህ ጊዜ የአይምሮ ጭንቀቶች ይፈጠራሉ። እንዲሁም ደግሞ ከታመመው ጋርም አብሮ ታሞ ነው እና የሚሰራው እጅግ በጣም ብዙ ተደራራቢ የአእምሮም ሌሎች የህመም ችግሮችም እንግዲህ እንደሚያጋጥሙት እናንተም ታውቃላችሁ ብዬ አስባለሁ። እሱ ግን ይህን ጉዳይ ማንም እንዲያውቅ አለመፈለጉ ደግሞ ሌላ ችግር ነበር። ታዲያ እንደ ቅርብ ጓደኛም እንዲሁም ደግሞ እንደ ቤተሰብም ስለ ማስተር አብነት ከዚህ በላይ ብዙ ነገር ማለት አልችልም። ሁላችሁም ጸልዩለትም፣ የተሻለ ሕክምና እንዲያገኝም የምንችለውን ሁሉ እናደርጋለን። በዚህ ጉዳይ ላይ ታዲያ ቀጣይ ሁሉን ነገር አረጋግጬ ከሱም ጋር ተነጋግሬ ያለውን ነገር እንዴት ነው የኢትዮጵያ ሕዝብ ማወቅ ያለበት ምንድነው መደረግ ያለበት የሚለውን ጉዳይ መረጃን ወደ እናንተ የማደርሳችሁ ነው። እንደሰማችሁት ነው። ስለ ማስተር አብነት በደንብ ማብራራት አይፈልግም። ሰሉ አለ ነቢ። አላህ እንዲህ ይላል፣ ሀል ጀዛኡል ኢሕሳን ኢለል ኢሕሳን፣ የበጎ ሰዎች ምንዳ የበጎ ሰሪ ሰዎች ምንዳቸው በጎ እንጂ ሌላ ነውን? ስለዚህ በጎ የሚሰራ ሰው በዱንያ ላይ ምንም አይነት እምነት ይከተል በዱንያ ላይ ይከፈለዋል። በዚህች ቅርቢት ዓለም ላይ ይከፈለዋል። መልካም ነገርን አላህ ይከፍለዋል። ኢስላም ይህን ነው የሚያምነው። ሙስሊሞች ደግሞ የማንንም ውድቀት፣ የማንንም ህመም፣ የማንንም ማጣት አንመኝም፣ አንፈልግም። ይሄ የኢስላም
ባህሪ ነው፣ የሙስሊሞችን ባህሪ ነውና ማስተር አብነትን ያው ሁላችሁም ታውቃላችሁ። በጣም ብዙ ሰዎችን ሙስሊም፣ ካፊር፣ ክርስቲያን ሳይል እየረዳ የወደቁትን እያነሳ ጎዳና የወደቁ ሰዎችን ምንድነው ሳይጸየፋቸው እያነሳ እየመገበ ራሳቸውን እንዲቋቋሙ እያደረገ የቆየ ወንድማችን ነው። አሁን በጠና እንደታመመ ሰምቻለሁኝና እኔም እንደ ግል እንደ ኢስላምም እንደዚሁ አላህ ሂዳያውን ይስጥህ፣ የአፍያውን ካባ ደግሞ አላህ ያልብስህ፣ አፍያ አድርጎ አንተን የሚጠብቁ ብዙ ጎሮሮች አሉ። አንተን የሚጠብቁ አላህን ምክንያት ሰበብ አንተን አድርጎ አላህ ብዙ ጎሮሮች አሉ፣ ብዙ ቀዳዳዎች አሉ፣ ብዙ የፈረሱ ቤቶች አሉ፣ ብዙ እንባ ያቀረሩ አይኖች አሉና ለነሱ ደግሞ አላህ አንተን ሰበብ አድርጎ የምትደርስላቸው አላህ ያድርግህ። ቅድሚያ ግን ያንተን አፍያ አላህ ይመልስልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። በአጭሩ ስለሱ ብዙ ባናወራ አሪፍ ነው። አላህ አፍያ እንዲያደርገው ሁላችንም ዱዓ እናድርግለት። በቻልነው አቅም ደግሞ በብዙ ነገር ልናገዘው እንችላለን። እስቲ በነገሮች ከተመቻቹ በኋላ አፕዴት የምንደራረግ ይሆናል። ለዛሬ ዘንዳችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።